እያንዳንዷ ሰዓት ሰከንድ ማይክሮ ሰከንድ ከህይወት ጋር የተያያዘ ነው። አንደኛው ማንኛውም ወጪ ገቢ ያለ ፕሮሰስ ይሆናል አውትፑት። ይሄ የደከመም ይሁን የተሻሻለም ይሁን የተስተካከለም ይሁን ኢንፑት አለ ፕሮሰስ ሆነ አውትፑት አለ ማለት ነው። እዚህ ጋር ግን እንድንለካ የምንጠይቀው በአውትካም ነው፣ በስኬት ነው። ልኬቱ ምንድነው? ስኬት ነው። ምን አድርጌያለሁ፣ ምን ያህል ውጤታማ እያለን ነው የምንለካው ማለት ነው። በዕለቱ ምን ሰራ፣ ምን የተሳካ ነገር አደረገ፣ ከትናንትና የተለየ የተለወጠ ነገር ምን ተፈጠረ ብለን ነው የምንወጣው ማለት ነው። ስኬቶች ናቸው መለካት ያለባቸው። እያደረገው ምንድነው? ችግራችንን አይተን የአስራ ክፍሎቻችንን ቼክ አድርገን ያንን ለመስራት ለመቅረብ የሚያስችል አዲስ ኢነርጂ፣ አዲስ ዝግጁነት፣ አዲስ ቁርጠኝነት እንፍጠር ነው ያለ። ፊዚቢሊቲ ላይ በጣም መስራት አለብን። የውስጣችን ላይ ከልብ ተነጋግረን መስራት ያስፈልጋል። አሁን እንደ ጓደኛ እንደ ስራ ባልደረባ ነው እርስ በርሳችን ሀሳቦችን በደንብ ማድረግ ያለብን። ስለዚህ አሁን ሲወጣ የነበረው መልኩ በደንብ ግዥን ላይ ካለ ይባላል። የዲያስፖራም ላይ ያሉ መገለጫዎች ካሉ ይሉት በጣም ጌታቸው እንዳመጣው ማለት ነው። እኔ ይቅርታ ጠይቆ የሚወጣ ሰው ካለ በእርግጠኝነት አብረን እንሄዳለን። በቃ ከዚህ ለመቆራረጥ የነበረው እንትን ከዚህ ወጥቼ በአዲስ መንፈስ ታድሼ እሄዳለሁ ካለ ይሄድ ያስፈልጋል። ያው አስታውስ ነው፣ ሰውን ማስታወስ ያስፈልጋል። የሰው ልጅ ስናስታውሰው መለስ ይላል። ባይዘው ይሄ የድሮ አይነት ኔትወርክ መደገም የለበትም። ለአንዴም ለመጨረሻ ጊዜ መቅበር ያለበት በኋላ ላይ በአዲሱ ስርዓት እናስገባዋለን። ለእኔ ውጤታማ የሆነ ሰው በውጤቱ ብቻ ነው ልቀው ማከብረው በውጤቱ በሚሰራው ስራ ነው። ለአምባሳደሩ ክብር መሰጠት ያለበት በሚሰራው ስራ ነው። በቁመናው ወይ ደግሞ በእንትኗችን በሚሰራው ስራ ነው መከበር ያለበት። በስራዎቻችን ነው መከበር ያለበት። ሳምንታዊ እቅዶች የምንላቸው አንድ ሰራተኛ ከስራችን ያለ ሰው ሳምንታዊ እቅዶችን አቅዶ ያመጣልን ከ15 አይበልጡም ስራዎቹ። እሱንን ያምጣልን ለክትትልም ይመቸኛል። ጥሩ ሰራተኛ ሰው ይወደዋል። አምባሳደር ብቻ የለሰለሰውን እየቆፈሩ ሊጎዳ ይችል ይሆናል። አንዱ ደግሞ ለገምተኛ ሊኖር ይችላል። ስለዚህ ለገምተኛውና ሁሌ በርደን የሚሸከመው የሚለይ ስርዓት መኖር አለበት። እሱ ደግሞ አፕሪሺየት መደረግ አለበት፣ መሸለም አለበት፣ መበረታታት አለበት። ያ ውጤት ነው የሚያበረታታው። በድፍረት መግባት ብለን ስንል በድፍረት እንዳንገባ የሚያደርገን ጉዳዩን ከራሳችን ጋር አያይዘን ከጀመርን ተቋማዊ ለውጥ፣ የተቋማዊ አሰራር ለውጥ ወደምንፈልገው የሚያደርሰን ጎዳና ብለን ተቋምን አስቀምጠን ከተቋም አንፃር ነገሮችን ሁሉ በተቋም እይታ አእምሯችንን ቃኝተን ከጀመር እንገባበታለን። ህዝቡ በቃ ለውጦኛል፣ ራሴን ያለው ቅርፊቱን አራግፋለሁ፣ እሰብረዋለሁ፣ አዲስ ሰው ሆኜ ለተቋሙ ለሀገር አዲስ ሰው ሆኜ እሰለፋለሁ። ከዚህ በላይ ምንም የሚያስፈልግ ነገር ያለ አይመስለኝምና ጥሩ ነገር ነው። ስለዚህ እኔ ጥሩ ነው። ህዝቡን ግን በማንኛውም መድረክ ሊደነቅ የሚገባ ህዝብ ብዬ ነው እዚህ አይተን የተመለስ ነው። አርብ ጁማ ላይ ያሉትን አንድ ቃል አስታውሳለሁ ነው። ምንድነው ያሉት? አንድ ሼኪ
መስጊድ ቢሄድ አሉ አንድ ነፍሴን ለማዳን ነው። አሁን ግን ኮሚዩኒቲውን እመራለሁ እያልኩ ስለሆነ ስለ ብዙሃን ነው፣ ብዙሃንን ስለ ማዳን ስለ ብዙሃን ነው። ለዚህ ነው መስጊድ ትቼ ነው ወደዚህ የመጣሁት። አይ ዛሬ እኮ ጁማ ነው አልናቸው። እንማራለን፣ እዚህ ሰላት አድርገን እንመለሳለን፣ እንማራለን። ውስጣዊ ተነሳሽነትን ነው የሚያሳየው። በረመዳን ጾም በከባዱ በፀሐዩ በጾሙ በምኑ አንድም ጊዜ የመሰላቸት ስሜት ከሰልጣኞች አላየንም። እንዲህ አይነት ምን ሰርታችሁ ጠብቃችሁ እንደሆነ አናውቅም፣ ግን በጣም ጥሩ ነገር ነው እዚህ ያየ ነው። ይሄንን ፈርታይል ግራውንድ ግን እንድትጠቀሙበት ደግሞ ማሳሰቢያ ነው። በጣም የለማ መሬት ነው ያለው። ከቆፈራችሁ ካረሳችሁ ፍሬ የምትለቅሙበት ለስላሳ መሬት እንዳለ ነው ሪያድ ላይ ያየሁት ነው። በዋናነት ሁለት ዓላማ፣ አንዱ እዚህ የሚኖሩ ዜጎቻችን መብት እና ጥቅም እና ክብራቸውን የማስጠበቅ ትልቁ ስራ ይሄ ነው፣ የመጀመሪያው ስራ። ይሄን እየሰራን ደግሞ አገሪቱ በቢዝነስ ወይም በኢኮኖሚ ዲፕሎማሲ ደግሞ ፋይናንስ የምታገኝበት፣ የውጭ ቀጥታ ኢንቨስትመንት የምትስብበት፣ ንግድ ቱሪዝምን የሚያሳድግበት እና አገራችን የሚያስፈልጋት የቴክኖሎጂ የእውቀት እና የፋይናንስ አቅምን ወደ ሀገራችን ከዚህ ስበን ወደዛ ለማስገባት ነው። ይሄ የ3 ሳምንት የአቅም ግንባታ መርሃ ግብሩ በጣም ውጤታማ የተሳካ በታቀደው ልክ የላቀ ስኬትና ውጤት ያመጣ ነው ብዬ ነው የምደመድመውና ለዚህም ሁሉንም ለተሳተፉት አካላቶች እና ትብብር ላደረጉ አካላቶች ትልቅ ምስጋና አለኝ። ከዚህ አንፃር መልካም የጉዞ መልካም የስራ እንዲሆንላችሁ እንመኛለን። በራሴና በስራ ባልደረቦቼ በኤምባሲው ስም በድጋሚ እጅግ አድርጌ ተነስቼ ነው እንደውም እጅ የምነሳው። በጣም ነው የማመሰግናችሁ። ከመልካም አስተዳደርና ለዜጎቻችን ቀልጣፋ አገልግሎት ከመስጠት አንፃርም እዚህ በአካባቢ ላይ ሚስዮኑ ከማህበረሰቡ ርቋል። በተለያዩ ማህበረሰቡ የሚያነሷቸው ችግሮች አሉ። በቃ ሚስዮኑ አሎ ያደርግብናል፣ በኩል አይን አገልግሎትን አይሰጥንም የሚል የሚያነሷቸው በርካታ የመልካም አስተዳደር ችግሮች የነበሩበት ሁኔታ ነው ያየ ነው። ይሄ የተከፈለ ልብ 2-3 የነበረ ልብ ለካ እንደዚህ አይደለም ባለ የተዛባ ግንኙነቶቻችን ባለማወቅ እና በጥርጣሬ ላይ የተፈጠረ ነው። ይሄንንም አሁን ከዚህ በኋላ ለአንድ ዓላማ የቆምንበት ነው የሚል የራሳችን ውይይት ያካሄድንበትና መተማመን የደረስንበት ሂደት ነው ያለው። ከሰራተኛ መብት ጋር በተያያዘ እስካሁን እየመጣ ያለው ጥያቄ ከኛ ቆንስላ ጉዳዮች ዳይሬክተሬት ጀነራል በኩል ብቻ ነው። ከሚኒስትሪ ኦፍ ሶሻል አፌርስ ኤንድ ሌበር ጋር የሚመጣው ምንድነው? ኤጀንሲዎች ለላኳቸው ሰራተኞች የሚያስይዙት ገንዘብ አለ። ክሊራንስ ሲፈልጉ ነው የምንጠየቀው እኛ። ክሊራንስ ሲፈልጉ በዚህኛው ኤጀንሲ ላይ የቀረበ ኮምፕላይንት ካለ በሰራተኞቹ ማለት ነው፣ እሱንም በትክክል ትሬስ ለማድረግ የመረጃ ክፍተት የዳታቤዝ ችግር አለ። እሱን አስመልክተን እኛ ለሚኒስትሪው በደብዳቤ አሳውቀናል። ከዛ በተረፈ በሌሎች ጉዳዮች ላይ እየመጡ ያሉት የሴት ሰራተኞችን በተመለከተ ከኛ ዳይሬክተሬት ጀነራል ነው ከነሱ ጋራ የፎርማት እና የአፕሊኬሽን ፎርማቱ ኮንተንት ላይ ውይይት አድርገን እዛ ላይ የማስተካከያ ነገሮችን አድርገናል። አንዳንድ የጠቀሳችኋቸው አሉ ከዋናው መስሪያ ቤት የምትፈልጉት you don't need us
ማስፈቀድ ሳይሆን ማሳወቅም በቂ ሊሆን ይችላል። አርጊው ዩር ፖይንት። ለምሳሌ የ15 ዓመት ስልክ ምናምን ትሉት ከበር የምታረጉት ቦታ ሰፊ ነው። በርካታ ኢትዮጵያውያን አሉ። ይሄን ስለማደርግበት አይ ኒድ ዚስ ይፍቀዱልኝ አለ። ይሄን እፈልገዋለሁ ብሎ ማስቀመጥ። If we don't decide, that's not your problem, የኛ problem. እድሜያችንን እዚህ ጨርሰናል ማለት እንችላለን። 22 ዓመት ስንኖር ሰፊር ይመጣል ይሄዳል፣ ለውጥ ምንም ያየንበት ነገር የለም። በአሁን ሰዓት ግን ትልቅ ለውጥ፣ ትልቅ መሻሻል፣ ትልቅ ነገር ነው ያየነው። አምባሳደር ሳይቀር ወርዶ ምን ትፈልጋላችሁ፣ እንዴት ነው የምናስተናግዳችሁ እያለ ነው የሚለው። በዚሁ እንዲቀጥሉ ደግሞ ምኞቴ ነው። በእውነት ኤምባሲያችን ድሮ ኤምባሲ የለንም ነበር የምንለው። በአሁን ሰዓት ግን እግዚአብሔር ይመስገን ልባችንን ደረታችንን ገልጠን በሙሉ 100% መናገር እንችላለን ማለት ነው። በጣም ደስ ይላል። ምን ይጨመር? ምንም በቃ ያለው ራሱ ከታች እስከ ላይ ድረስ ያለው በእውነት እግዚአብሔር እድሜ ጤና ይስጣችሁ። በዛው ቀጥሉበት እንዳይቀየር። መተው መጀመሪያ እንዲያረጉ በኋላ ግን እንዲያረጉ ብለን እንዳንላችሁ እንዳንወቅሳችሁ፣ በዚሁ ባላችሁበት ቀጥሉ። እግዚአብሔር ደግሞ ይጠብቃችሁ፣ እግዚአብሔርም ያግዛችሁ። መስተንግዶ ከጅምሩ በጣም ጥሩ ነው። ያው ይቀጥል ነው የምንለው፣ ሌላ ምንም የለም። ጅምር ብቻ እንዳይሆን በዚሁ ይቀጥል ነው የምንለው፣ ሌላ ምንም የለም። ታነሉ መጨረሻ ብርሃን አለ እንደሚባለው ሁሉ ብርሃን ለማፋለግ ዋሻው ውስጥ ገብቶ ሲዋዥቅ ምናልባት አንድ ቀን ብርሃን ይመጣል ብሎ ሲያልም ክቡር አምባሳደር አሚን በታሪኩ ለመጀመሪያ ጊዜ ጊዛን ድረስ በመዝለቅ እስር ቤት ድረስ በመውረድ ያለውን ሁሉ ችግር በመረዳት ከእያንዳንዱ ዲያስፖራ ዝቅ ብለው በመሄድ ላደረጉት ትልቅ አስተዋጽኦ እኔ በመራውና በጂዛን ኮሚኒቲ ታላቅ ምስጋና እናቀርባለን። በስንት ቀን ሊመጣልሽ ትፈልጊያለሽ? ሰንደቅ ዓላማችን የሀገራችን ብሔር ብሔረሰቦችና ሕዝቦች የሚወክልና የሁሉም ኢትዮጵያዊ ዜጋ ሀብት እንደመሆኑ መጠን በየዓመቱ የሰንደቅ ዓላማ ቀን በሀገር ውስጥም ሆነ በውጭ በሚገኙ ሚስዮኖች በደማቅ ሁኔታ እየተከበረ ይገኛል። ሰንደቅ ዓላማ የአንድ ሉዓላዊ ሀገር መለያ ምልክት፣ መታወቂያ፣ የሕዝቦች አንድነት መጠበቂያ እንዲሁም የአንድ ሀገር ሕዝቦች የማንነት መለያ ምልክት ነው። የአሁኑ ትውልድ ለሰንደቅ ዓላማው መከበርና መታፈር የወላጆቹ አኩሪ ተጋድሎና መስዋዕትነትን ውጤት መሆኑን ምንጊዜም ሊታወስ ይገባል። ሰንደቅ ዓላማችን ኑሪ እየመሰከርሽ ኑሪ እየተናገርሽ
ከሌለ ቤሰርቶ ማረፊያ ሁሉ መክበድ የለ ሰንደቅ ነች ሃይማኖት ዓላማ ነች እምነት አርማ የለይ ዜጋ የለውም ነፃነት አናሳፍርሽም ታሪክ ይወቅሰናል ዜጎችሽ ዋድያ ዘውለን ቆመናል ዘውለን ቆመናል አዕዋፍም ይበራሉ እንስሳትም ይዝናናሉ እርቁም ድንቁም ይደምቃሉ እንደ ቆመች ያበስራሉ በመኖሯ ይበራሉ እንደ ቆመች ያበስራሉ በመኖሯ ይኖራሉ የኢትዮጵያዊነት ጉበዝ በረከቴ የሰውነት ክብሬ የመንፈስ ጽናቴ መነሻ መድረሻ ስረ መሰረቴ ቀለምሽ ሚስጥሩ ቅኔው የመጠቀ ፍቅርሽ መቋጠሪያው ውሉ የጠበቀ አረንጓዴ ቢጫ ቀይ አርጎ ያተሙሽ ሰንደቅ ዓላማዬ ዘላለማዊ ነሽ። በባንዲራው ላይ ያለው ሶስት ጮራዎች አሉ። ይህንን ሳላቅ ረጅም ጊዜ ቆየሁኝ እና አንድ ጊዜ በዓል ሲከበር የባንዲራ የብሔር ብሔረሰቦች ነው የሚላል። ጥሩ ግንዛቤ። አሜሪካ ባንዲራ አላት አይደል? ስንት ኮከብ ነው ባንዲራው ላይ ያለው? ይህን ምንን ይወክላል? የአሜሪካ ስቴቶችን ይወክላል። የአሜሪካ ስቴት ማለት ይቅርታ በአማርኛ ግዛቶችን ይወክላል ካለኝ ግንዛቤ አኳያ። የአውሮፓ ሀገሮችም የተለያዩ አርማዎች አሏቸው። ይቅርታ አድርጉልኝ ያረጀው መሰለኝ በደርግ ጊዜ የነበረው አርማ ረሳሁት። የሚነግረኝ ካለ በጣም አመሰግናለሁ። ማጭና መዶሻና ስንዴ ነበረበት ወላይ እንደዚህ እና ይሄ ባንዲራ ሲወሰን በቅርብ ቀን ሰማሁኝ። በዚህ በ25 ዓመት ያላወቅኩት ነገር ባለፈው 15 ቀን ቴሌቪዥን ሲከታተል ውይይቶቹ ይሄ ምን ይቀመጥ ተብሎ ውይይት ተካሂዶ ነው የተቀመጠው። ውይይት ተካሂዶ ይሄ እስከዛሬ ድረስ የኢትዮጵያ ሕዝብ ወስኖ አያውቅም። ኃይለ ሥላሴ ራሱን ያስቀምጥ ነበር፣ እከሌም የዛሱ ያስቀምጥ ነበር። ይሄ ይቀመጥ ተባለና ተወሰነ። ሌላ ጥሩ ግንዛቤ እና መፍትሄው ደግሞ ይሄንን ማስረዳት በበራሪ ወረቀት ለተማሪዎቻችን ለምኑ ይሄን ማስረዳት አንድ መፍትሄ ይመስለኛል። ባንዲራና ሰንደቅ ዓላማና ናይ ኩሎም ብሔር ብሔረሰባት ብደም ተለቀለቃ ወርቅያ ባንዲራና ሰንደቅ ዓላማና ወርቅያ ወርቅና አስተብሻልን ናብ ሓውን ታዲኻዮ መኒት ሓቀኛ ዝወፅእ ወርቂ ናብ ሓው ተጠቢሱ ዝወፅእ ሰንደቅ ዓላማ ናይ ኩሉ ብሔር ብሔረሰባት ኢትዮጵያውያን ኣብ ሓው ተጠቢሳ ወርቅያ ቀዳመት ወለዲ ብሕጂ ወለዲ በትግል የተፈተነ የብዙ ወላጆቻችን አያቶቻችን ቅድመ አያቶቻችን ደም የተከፈለበት ስለሆነ ባንዲራ ወርቅ ነው የሚል ትልቅ አባባል አስቀምጠዋል። በሁለተኛ ደረጃ በሀገራችን ውስጥ አሁን የሚካሄደው ያለ አንዳንድ አላስፈላጊ የሰላማዊ ሰልፍና የነውጥ ስራዎች ትክክል እንዳልሆነ አውግዘው ነው የተናገሩት። ይህም መንግስታችን የሚወስደው ያለው እርምጃ ትክክለኛ ነው፣ እንደግፋለን። የአስቸኳይ ጊዜ አዋጁም ድጋፍ አለው። ሆኖም በተጨማሪ ሳዑዲ አረቢያ ይሁን አውሮፓ፣ አሜሪካ ወረበር ያለው ሰው ወንጀል ሰርቶ ከሀገራችን በሚሄድበት ጊዜ ክትትል ተደርጎ እዚህም ተይዞ ለፍርድ መቅረብ አለበት የሚል ደግሞ በጣም ጥሩ የሆነ ሀሳብ አቅርበዋል። ከህዝቦች ነጻነት ጋር ከህዝቦች እኩልነት ጋር ከብዝሃነታችን ጋር ከአብሮ ከመኖር ከመቻቻል ከመተሳሰብ በአጠቃላይ ሁላችን ማንነታችን ሰንደቅ ዓላማችን ነው ማለት ነው። ስለዚህ እዛ ላይ መሰራት ያለባቸው ስራዎች ያቀረባችሁት አለ። በአገር ቤትም እዚህም እያለን ለሰንደቅ ዓላማ ያለን
አመለካከት፣ አስተሳሰብ ከሰንደቅ ዓላማነት በጣም የላቀ ትልቅ ትርጉም እንዳለው ማስተማር እንዳለብን የተቀመጠው ነገር ትክክል ነው። ይሄን እንቀጥልበታለን። ጉዳይ አስፈጽማለሁ ጨርስልሃለሁ ብሎ ደግሞ አማራጭ ሆኖ ደግሞ ከፊት የሚመጣ ፊት አውራሪ ደግሞ የአክራሪ ሰብሳቢ ነው። ኤምባሲ ጋር እኔ ያስጨርስልሃለሁ አምባሳደሩን አውቃለሁ ሚል ካለው ውሸታም ነው። ስለዚህ በዚህ ደረጃ ትግል መደረግ አለበት። አስተሳሰብም ጭምር ነው ባይዘው እኔ ያየሁት ሳውዲ አረቢያ ላይ አመለካከቱም አለ ተግባሩም አለ። ስለዚህ ከትንሿም ነው የምትጀምረው ማለት ነው። ከትንሿ ጀምሮ እስከ ትልቁ ድረስ የሚሄድበት ሁኔታዎች አሉና ከዚህ አንፃር እኔ ይሄንን ክራይ ሰብሳቢነት በኤምባሲያችን ምን ይመስላል እጅ በእጅ ማስጣል ነው ያለባችሁ እናንተ። ኢትዮጵያ ከድህነት ለመውጣት ወደ በለጸገ ህብረተሰብ ህዝባችን ለመቀየር ሩቅ አስባ አሁን እንቅስቃሴዋን የጀመረች ብሩህ እና ተስፋ ሰጪ ውጤቶችን እያስመዘገበች ያለች በህዳሴ ጉዞ ላይ ያለች ሀገር ነች። ይሄም ደግሞ የሚወከለው በሰንደቅ ዓላማው አርማ ነው ማለት ነው። የምን አደራ ነው? የምን አደራ ነው? እናቴ የት ናት? የምን አደራ ነው? አባትሽን በክብር የተሰዋለት ወንድምሽን በክብር የተሰዋለት ይህን አደራ በህይወት የሳለሁ ነይ ተቀበይ ብያለች እናትሽን። አደራሽን ደግሞ ትንሽ ቆይ ተቀበይኝ አደራሽ። ይህን አደራሽን ተቀበይኝ ልጄ፣ አደራሽን ተቀበይ፣ አደራሽን ተቀበይኝ ልጄ። የአባትሽ ደም እዚህ ጋር አለ፣ የወንድምሽም ደም እዚህ ጋር አለ። ስለዚህ እናትሽን ብታልፍ የአባትሽን ደምና ታሪክ እዚህ ውስጥ ታገኘዋለሽ። አደራሽን ይሄ ነው። እናትሽን ሳትሞት በህይወትሽ ድረስ ትለያለች። ተቀበይ። እናትሽን ብትሞት በሀገር ላይ ትቀበራለች። ወንድምሽን ስሞት በሀገር ላይ ይቀበራል። እህትሽን ብትሞት በሀገር ላይ ይቀበራል። ሀገር ብትሞት በማን ይቀበራል? ልጄ እስኪ መልስ ስጭኝ። አንቺ እናቴ፣ አንቺ ክብር ማርጌ፣ አንቺ ክብርት ባንዲራ ምን ሆኜ ነበር አንቺ የከዳሁት? እባክሽ ይቅር በይ። እባክሽን ክብር ሰላም ላንቺ ይሁን። ኢትዮጵያዊ ለዘላለም ኑሪ። ኢትዮጵያዊ ኢትዮጵያችን ለዘላለም ኑሪ።
በቅድሚያ የኢትዮጵያ ሕዝብ መዝሙር በጋራ በህብረት ሆነን እንዘምራለን። አስከትለን እስከዛሬ ሀገራችን እዚህ ላደረሱ መስዋዕቶቻችን በሙሉ የህሊና ጸሎት እናደርጋለን። በተከታታይ በቅድሚያ ወደ ኢትዮጵያ ሕዝብ ብሔራዊ መዝሙር እናመራለን ማለት ነው። መልካም እዛው እንደቆመን የአንድ ደቂቃ የህሊና ጸሎት እናድርጋለን። መልካም ሰማዕታታችንን ነፍስ ያሳርፍልን። ግን ለሰፊው ህዝብ እናመሰግናለን። ሁላችን ወንበራችንን ይዛለን። ክቡራትና ክቡራን ሪያድና አካባቢ የምትገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን፣ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ እንደዚሁም በመካከላችን የሚገኙት ፕሮፌሰር አደም ካሚል፣ እንደዚሁም ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች፣ በሀገር አቀፍ ደረጃ ለ11ኛ ጊዜ በሐረር ከተማ የሚከበረው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል ሕገ መንግስታችን ለዲሞክራሲያዊ አንድነታችን እና ለህዳሴያችን በሚል መሪ ቃል ይከበራል። ሁላችንም እንደምናውቀው ከ1983 ዓ.ም በፊት ከዛሬ 25 ዓመት በፊት በሀገራችን ላይ የነበረው የብሔራዊ መደባዊ ጭቆናዎች በሰው ልጆች የሰብአዊና ዲሞክራሲያዊ መብቶች ላይ አስከፊ በሆነ መልኩ የሃይማኖት፣ የባህል፣ የቋንቋ፣ የማንነት እና የብሔር እንደዚሁም የግልና የቡድን መብቶች በአጠቃላይ እነዚህ ሲጠየቁ የነበሩ ጥያቄዎች ለዘመናት ያልተመለሱበት እንደነበርና እነዚህ ጥያቄዎች ከ1983 በኋላ በዋናነት ዛሬ የምናከብረው የህገ መንግስት የጸደቀበትን ቀናችንን ምክንያት በማድረግ በዚህ ህገ መንግስት ሁሉንም የተመለሱበት ሂደት ነው ያለው። አሁን የጀመርናቸው ህብረ ብሔራዊነታችን ውበታችን ነው፣ አንድነታችን ነው። ለሀገራችን ህዳሴ በጋራ የምንሰራበት ሂደት ነው የሚኖረው። ከዚህ አንጻር እንግዲህ ጀምረናል፣ መመካከር ጀምረናል፣ መነጋገር ጀምረናል። በጋራ ደግሞ ይሄንን አንድነታችንን የሚሸረሽሩ የተለያዩ አስተሳሰቦች አሉ። ለዚህ እጅ መስጠት አያስፈልግም። ክቡር ጠቅላይ ሚኒስትራችን በቅርቡ ሳውዲ አረቢያን ለ2 ቀን ይፋዊ ጉብኝት አካሂደው ተመልሷል። በዚህም የሀገሪቱን የሁለቱ ቅዱሳን መስጊድ የበላይ ጠባቂ ንጉስ ሰልማን አገኝቷቸዋል። ከእሳቸውም ጋር አጠቃላይ ስለ ኢኮኖሚ ጉዳይ፣ ስለ ህዝባቸው ጉዳይ፣ ስለ ሁለቱ ሀገራት ግንኙነቶች ሰፋ ያለ ውይይት ቅድም በስክሪን እንዳያችሁት ማለት ነው ሰፋ ያለ ውይይት ነው የተደረገው። በዚህም ታሪካዊ ጉብኝት ነው ብሎ መውሰድ ይቻላል። በመጨረሻም ምስጋና ነው ማቅረብ የምፈልገው። ይሄን በዓል የደመቀ እንዲሆን ሌት ተቀን የሰሩ የአብይ ኮሚቴ አሉ። መላው የኤምባሲያችን ዲፕሎማቶችና መላው ሰራተኞቻችን ስለ እውነት ነው መነግራችሁ ቀንም ማታም የቤተሰቦቻቸውን ጉዳይ የራሳቸውን ጉዳይ ትተው በዚህ በዓል ተጠምደው ይሄንን የተሳካ እንዲሆን ከማድረግ አንጻር
ለዜጎቻችን ጋር የሚኖረን አገልግሎቶች ጥሩ እንዲሆኑ የሁለት ሀገራት ግንኙነቶች የተሻለ እንዲሆን ከማድረግ አንጻር ይሄ ፕሮግራም ውጤታማ እንዲሆን ከፍተኛ ጥረት ያለ እነሱ ጥረት እዚህ መድረስ አይቻልምና ሁሉንም በእናንተ ስም አመስግኑልኝ። ከዚህ ጋር ተያይዞ የበዓሉ ኮሚቴ አብይ ኮሚቴ አባላትና ንዑሳን ኮሚቴ ያሉበት በተለይ ትምህርት ቤቱም እንደዚሁ የራሱን ኮሚቴ በማደራጀት ቀደም ብሎ ከፍተኛ ዝግጅት በማድረግ ሁሉንም በማመካከር ተጋግዘው እቅድ በማውጣት የመጣውን እቅድ ወደ ታች አውርዶ በመሄድ ትልቅ ስራ ስለሰራ ለቦርዱም ለማኔጅመንቱም ለመላው ሰራተኛ ለመምህራን ለድጋፍ ሰጪዎቹም ለተማሪዎቻችን ከፍ ያለ ምስጋና ስጡልኝ። እንደዚሁም የአብይ ኮሚቴ አባላት የነበሩት እና ንዑሳን ኮሚቴዎች የኮሚኒቲ አመራሮች አባላት የተለያዩ የልማት ማህበራቶች አመራሮችና አባላት ለነሱም ከፍ ያለ ምስጋና ስጡልኝ። በመጨረሻ ትንንሽ ልጆቻችንን እነሱንም የነገ ሀገር ተረካቢዎች ናቸው። ዛሬ እንደዚህ ሲቦርቁ በራሳቸው ኤምባሲ ላይ በራሳቸው ግቢ የኢትዮጵያ መሬት ላይ ረግጠው ሲጫወቱ ስናይ በእውነት ከዚህ በላይ ምንም ደስታ የለም። ለነሱም ፈጣሪ ያሳደጋቸው ነገር ሀገራችን የምትፈልገው መካከለኛ ከፍተኛ ደረጃ ስንገባ የሚያስፈልገውን እውቀትና ሙያ ይዘው ወደ ሀገራቸውን እንዲያግዙ አላህም እንዲያሳድጋቸው ጥሬን አቀርባለሁ። ለእነሱም አመሰግናለሁ። ስላዳመጣችሁኝ ሁላችሁንም አመሰግናለሁ። መልካም በዓል። ክቡር አምባሳደርን ሞቅ ባለ ጭብጨባ በክብር ወደ መቀመጫቸው ተቀበሉኝ ባካችሁ። እናመሰግናለን ክቡር አምባሳደር ስለሰጡን አጠር ያለ ንግግር። ሀገር ማለት እንዳይመስልሽ የተወለድሽበት ቦታ የተወለድሽበት ሀገር። ሀገር ረቂቅ ነው፣ ሀገር ውስብስብ ነው። ውስብስብ ነው ውሎ ሀገር ምስል ነው በህሊናሽ የምታኖሪው። ከማማ ማህፀን ከወጣሽበት ቀን ጀምሮ በጠባሽ ጡት በዳሽበት ቄ በወደቅሽበት ፈፋ በተማርሽበት ትምህርት ቤት በተሳትሽለት ከራማ። ሀገር ማለት ልጄ ለእውቀትሽና ለህይወትሽ በእውነትሽና በስሜትሽ የምትቀዳዩ ምስል ነው። ስትወጂ ሰንደቅ ታደርጊው፣ ሲያስጠላሽ የማትቀይሪው። ልጄ ሀገር ማለት ረቂቅ ነው ቃሉ፣ ውስብስብ ነው ውሎ። ሀገር ማለት ቋንቋ ነው፣ በአንድነት አይናገሩት፣ በጆሮ አያዳምጡት። አማርኛ፣ ኦሮምኛ፣ ጉራግኛ፣ አፋርኛ ወይ ትግርኛ ብለው የማይፈልግ ሀገር ማለት ልጄ አማራው፣ አፋሩ፣ ጉራጌው፣ ሲዳማው ጉራግኛሽን ባይሰማ ያልገባ እንዳይመስልሽ፣ ሀገርሽን ደስታሽን ያልተጋራ። ሀገር ማለት ቋንቋ ነው የሁለንተናሽ መስታወት፣ ሲከፋሽ ትደበቂበት፣ ሲደላሽ ትኳኳይበት። ሀገር ጠላት ሲደፍራት ጦርም ሰብቆ የፎከረ ኦሮሞው፣ ወላይታው፣ ጉራጌው፣ አማራው ሁሉም የኢትዮጵያ ልጆች አጥንቶን የማገረ። ልጄ ሀገር ማለት ወገን ነው ማህተምሽ፣ ዜጋው ነው እኮ ሀገርሽ። ሀገር ረቂቅ ነው ቃሉ፣ ሀገር ውስብስብ ነው ውሎ። ምንጭ ዶክተር በድሩ ዋቅጅራ። አመሰግናለሁ።
በኢትዮ ሳውዲ ስትራቴጂክ አጋርነት ላይ ለመምከር ወደ ሪያድ ያቀኑት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሀገሪቱ ምክትል ጠቅላይ ሚኒስትርና የሀገር ውስጥ ጉዳይ ሚኒስትር ልዑል ቢን ናይፍ ቢን አብዱልአዚዝ ነው አቀባበል የተደረገላቸው። አቶ ኃይለማርያም ከሳውዲው ልዑል ጋር በነበራቸው ቆይታም በሁለቱ ሀገራት የኢኮኖሚና የፖለቲካ አጋርነት ላይ ተወያይተዋል። ጠቅላይ ሚኒስትር ኃይለማርያም ከሀገሪቱ የንግድና ኢንቨስትመንት ሚኒስትር ዶክተር መጅድ አልቀሰል ጋር እንዲሁም ከገንዘብ ምክትል ሚኒስትሩ ዶክተር ሐምድ አልባዝጌ ጋርም ቆይታ አድርገዋል። ኢትዮጵያና ሳውዲ ኢኮኖሚያዊ ትብብራቸውን ሊጠነክር እንደሚገባም አንስተዋል። ከጠቅላይ ሚኒስትሩ ጋር ቆይታ ያደረጉት የሳውዲ አረቢያ ባለስልጣናትም ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ማጠናከር በተለይም $600 ሚሊዮን የዘለለውን የሳውዲ ኢንቨስትመንት ለማሳደግ ፍላጎት እንዳላቸው ገልጸዋል። ሳውዲ አረቢያ ኢንቨስተሮች በተለያዩ የሀገሪቱ የኢንቨስትመንት አማራጮች ላይ ተሳትፎ እንዲያደርጉ መግባባት ላይ ተደርሷል። ከዚህ በፊት የተጀመሩት ኢንቨስትመንቶች ወደ ተሻለ ደረጃ እንዲደርሱም ጭምር ነው። ከዛም ባሻገር የአፍሪካ ቀንድን እንዲሁም የመካከለኛው ምስራቅን በአጠቃላይም የቀጠናውን አካባቢን በተመለከተ በሰላም በጸጥታ እና በመረጋጋት ጋር አብሮ ተባብሮ የመስራት ጉዳዮች ላይም ውይይቶች ተደርገዋል። በአጠቃላይ ግን በኢትዮጵያና በሳውዲ አረቢያ መካከል ያለው ረጅም ዘመናትን ያስቆጠረው የታሪክ የባህል ግንኙነቶች በኢኮኖሚ መስክም በኢንቨስትመንት መስክም እንዲሁ ተጠናክሮ የሚቀጥልበት ጉዳይ ላይ ነው ሰፊ ውይይት አድርገው ጊዜ ወስዶ የተወያዩበት ትልቅ መግባባትም የተደረሰበት። ከ1000 ዓመታት በላይ የዘለቀ የህዝብ ለህዝብ ትስስር ያላቸው ኢትዮጵያና ሳውዲ አረቢያ ዲፕሎማሲያዊ ግንኙነት በይፋ የጀመሩት 1948 በአውሮፓውያን አቆጣጠር ነው። አንዳንድ ጊዜ ቀዝቀዝ አንዳንዴ ሞቅ እያለ የቆየው ግንኙነት 1983 አንስቶ እየተጠናከረ እዚህ ላይ ደርሷል። የአሁኑ የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሪያድ ጉብኝትም በኢትዮጵያና በሳውዲ መካከል ያለውን የንግድ ግንኙነት በማጠናከር የሳውዲ $600 ሚሊዮን ገደማ የኢትዮጵያ ኢንቨስትመንትን የበለጠ የሚያሳድግ በመካከለኛው ምስራቅና በምስራቅ አፍሪካ ያላቸውን የሰላምና የጸጥታ ትብብርም የሚያጠናክር እንደሆነ ይታመናል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ፍትሐወቂ ወንደሰነኝ ሪያድ ሳውዲ አረቢያ። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሳውዲ አረቢያ ቆይታ በቀዳሚነት ኢኮኖሚያዊ ጉዳዮች ላይ ያተኮረ ነበር። ጠቅላይ ሚኒስትሩ በሪያድ ቤተ መንግስት ከንጉስ ሰልማን ቢን አብዱልአዚዝ አልሳውድ ጋር በነበራቸው ቆይታ የሳውዲ ባለሀብቶችና የፋይናንስ ተቋማት በኢትዮጵያ እንዲሳተፉ ጋብዘዋል። ጠቅላይ ሚኒስትሩ በሪያድ ቆይታቸው ከሀገሪቱ ምክትል ጠቅላይ ሚኒስትርና የሀገር ውስጥ ጉዳይ ሚኒስትር ልዑል አልጋ ወራሽ መሐመድ ቢን ናይፍ አብዱልአዚዝ አልሳውድ እንዲሁም ከመከላከያ ሚኒስትሩ ልዑል መሐመድ ቢን ሰልማን አልሳውድ ጋርም በኢትዮ ሳውዲ ስትራቴጂክ አጋርነት ላይ ውይይት አድርገዋል። አንዱ በእርሻው ዘርፍ ሰፊ የልማት ስራዎችን መካሄድ እንዳለበት መግባባት ተደርሷል። ሁለተኛው በመሰረተ ልማት በባቡር መስመር ግንባታ፣ በመንገድ የመሳሰሉት በሰፊው የመገንባት ተግባር ላይ የሳዑዲ አረቢያ አቅም እዛ ላይ አስተዋጽኦ እንዲኖረው ኢትዮጵያ በምትገነባቸው ውስጥ የተወሰነ ተራ እና ሚና እንዲጫወቱ፣ ሌላው በኤሌክትሪክ ላይ እንዲሳተፉ ጥሪ ተደርጓል። ይሄም ኢትዮጵያ የሚመረተው ምርት ለአካባቢው ሀገሮችና ለሳዑዲም ለጋልፍም ሊሆን ይችላል። ስለዚህ በመሰረተ ልማት ምን አይነት መተሳሰር እንዳለበት በስፋቱ ይተካሂዶበታል። በዚህም ላይ በጣም ዝግጁ ናቸው። በፖለቲካዊና ዓለም አቀፋዊ ጉዳዮች ላይ በነበራቸው ቆይታ ጠቅላይ ሚኒስትር ኃይለማርያም በምስራቅ አፍሪካና መካከለኛው ምስራቅ የሰላም ሁኔታዎች እንዲሁም በዓለም አቀፍ ትብብሮች ላይ ከሳውዲ ባለስልጣናት ጋር መምከራቸውን በሳውዲ የኢትዮጵያ አምባሳደር አሚን አብዱል ቃድር ይናገራሉ። ኢትዮጵያ ደግሞ የአፍሪካ መቀመጫ እንደመሆኗ በአፍሪካ ህብረትም ትልቅ ሚና እየተጫወተች በዓለም አቀፍ ደረጃም ደግሞ በተባበሩት መንግስታት ደረጃም ትልቅ ሚናም እየተጫወተች ያለች ሀገር መሆኗን ሳውዲዎች የተገነዘቡበት ሂደት ነው ያለውና ከዚህ አንጻር በሚኖረን የሁለትዮሽ መድረኮች እንደዚሁም ደግሞ የሶስትዮሽና ዓለም አቀፍ መድረኮች ላይ ሁለቱ ሀገራቶች በትብብር እንደሚሰሩ ነው በዋናነት ያስቀመጡት። የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ እንዳሉት የሁለቱ መሪዎች ቆይታ በውይይት የተደረሱ መግባባቶች ወደ ተግባር በሚቀየሩበት ሁኔታ ላይም ያተኮረ ነበር። ለወደፊቱ እነዚህ ውይይቶች ወደ ተግባር የሚውሉበት መሬት ላይ
የሚወርዱበትና ወደ ተግባር የሚተረጎሙበትን መንገዶችም ተወያይተው ጥሩ መግባባት ላይ ደርሰዋል። ከንጉሱ ከመከላከያ ሚኒስትሩና ምክትል አልጋ ወራሹ ጋር በጣም ጥሩ የሆነ ውይይትና መግባባት ተደርሶበታል። ድምዳሜዎችም በጣም ጥሩ ነበሩ። በጣም ውጤታማ የሆነ ጉብኝት ነው። በኢትዮጵያ ኢንቨስት ካደረጉ የውጭ ሀገራት የቀዳሚዎቹ ረድፍ ላይ ያለችው ሳውዲ አረቢያ በጋራ ተጠቃሚነት ላይ ባተኮሩ የኢኮኖሚና የፖለቲካ ትብብሮች ላይ ለመስራት እንዲሁም ከአፍሪካ ጋር ላላት ትብብር ኢትዮጵያን እንደ መግቢያ በር በማየት መስራት እንደምትፈልግ ንጉስ ሰልማን ለጠቅላይ ሚኒስትር ኃይለማርያም ገልጸውላቸዋል።